ዛሬ የአላህ Subhanahu Wa Ta'ala ፍቃዱ ከሆነ ላወሳችሁ የምፈልገው ሱፊይ ስለሚባሉ ቡድኖች አቂዳቸው ምንድነው መንሐጃቸው ምንድነው ማነው የመሰረታቸው መች ነው የተመሰረተው የሚለውን ላወሳችሁ ፈልጋለሁ በአላህ Subhanahu Wa Ta'ala ፍቃድ አልጂላኒያ የሚባሉ በዋነኛነት ከሱፊዮች ቡድን አንደኛው ጂላኒያ የሚባለው የአብዱል ቃድር ጀይላን ቡድኖች ናቸው አብዱል ቃድር ጀይላን እንደ ሂጅራ አቆጣጠር 470ኛው ዓመተ ሂጅራ ላይ ተወልዶ 561ኛው ዓመተ ሂጅራ ላይ የሞተ ይህም ባግዳድ ላይ ተቀብሯል ሀገራችን ላይ የተለያዩ አካባቢዎች ላይ ከሳምንቱ ቀናቶች አንድ ቀን ተነጥሎ የተሰጠው ሰው ነው እሱ ግን የተቀበረው ባግዳድ ላይ አቅሉ የተቀየረ ሰው ግንዛቤውን ከቁርአን ከሐዲስ ከሰሃቦች የማይወስድ ሰው የማያቀውንም የሚያቀውንም ያመልካል ቢያቀው የሚጠላውን ያመልካል ያልሆነ ዝንባሌ ውስጥ ገብቶም እየዋኘ ህይወቱን ይጨርሳል ይህ ሰውዬ ባግዳድ ላይ የተቀበረ ነው ብዙ ሰዎችም ቀብሩን ዚያራ ያደርጋሉ ምንን ፈልጎ ከተባለ በረካ ማግኘትን ይፈልጋል ልክ ሀገራችን ላይ የአብሬትን ቀብር ጧፍ እንደሚያደርጉት የቀብሩን አፈር እንደሚበሉት አልከሶን ጧፍ እንደሚያደርጉት የቀብሩን አፈር እንደሚበሉት የኑር ሁሴንን ቀብር ጧፍ እንደሚያደርጉት አፈሩን እንደሚበሉት ተበሩክ እንደሚያደርጉት ከባህሪያቸው አንደኛው የሱፊዮች ባህሪ ቀብርን ጧፍ ማድረግ ይወዳሉ የቀብር አፈር መብላት ይወዳሉ ሙቶ በተቀበሩ ሰዎችም ላይ መንጠልጠል ይወዳሉ አንደኛው ባህሪያቸው ይህንን ተውም ሲባሉ የተለያየ ስም ይሰጣሉ ወሃቢ ይላሉ እስልምና ላይ ግን እኛ የምናቀው ወሃቢይም የሚባል የለም ሱፊይም የሚባል የለም አሽዓሪይም የሚባል የለም ቲጃኒም የሚባል የለም ማቱሪዲም የሚባል የለም ኢኽዋንም የሚባል የለም ትክክለኛው እስልምና ግን ሻሃቦች በተረዱት መረዳት ብቻ ያም መንሐጀ ሰለፍ ይባላል የቀደምቶችን ጎዳና አጥብቆ መያዝ ይባላል